ሰላም ጤና ይስጥልን እንዴት ናችሁ? ውድ በሀገር ውስጥና በውጭ የምትገኙ ያበጀው ሚዲያ ቤተሰቦች በያላችሁበት የከበረ ሰላምታችን ወደ እናንተ ድረስ የዕለቱን ያበጀው ሚዲያ አዳዲስ የሀገር ውስጥና የውጭ መረጃዎችን ይዘን መጥተናል። አብራችሁ እንድትቆዩ እንጋብዛለን። ይህንን ቪዲዮ ከመጀመራችሁ በፊት ላይክ በማድረግ እንድትጀምሩት እንጠይቃለን። ወደ መረጃው የአማራ ፋኖ አደረጃጀቶች በአማራ ክልል ከመንግስት ጋር ያደረጉት የሚገኘው ትግል ተጠናክሮ ሲቀጥል በዛሬው ዕለትም በተለያዩ አውደ ውጊያዎች ተጎናጸፍናቸው ያሏቸውን ድሎች በመግለጫቸው አሳይተዋል። ከትናንት ጀምሮ ዛሬም የቀጠለ በተለያዩ ግንባሮች ያካሄዱትን የአውደ ውጊያ መረጃዎችን ሲገልጹም በዛሬው ዕለት በቆቦ ከተማ ዙሪያ ባደረግናቸው ውጊያዎች የጠላትን ምሽግ በመስበር በርካታ የመከላከያ ሰራዊቱን አባላት መደምሰስና መማረክ ችለናል ብለዋል። በቆቦው ዙሪያ ውጊያም እኛ የፋኖ አባላት ጨለመው ሳይበግረን ከምሽግ ምሽግ በመወርወር ከባድ ጥቃትን አድርሰናልም ብለዋል። በተመሳሳይ ከሪፐብሊካን ኮማንዶ ክፍለ ጦሮች ጋር ባደረግነው ውጊያም ከ50 በላይ የሚሆኑትን በመደምሰስ ድል ተቀዳጅተናልም ብለዋል። የሪፐብሊካን ጋርድ አባላቱም የፋኖን ክንድ መቋቋም አቅቷቸው የተደመሰሱ ጓደኞቻቸውን ሳያነሱ ለመሸሽም ተገደዋል ብለዋል። እንዲሁም ከትናንት በቀጠለው ውጊያ የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦርና 109ኛ ኮር 77ኛ ክፍለ ጦር በጋራ በሰከላ ወረዳ አጉት ከተማና ዙሪያው ላይ ሰፊ ቦታ በመሸፈን ከፍተኛው ውጊያ በማድረግ የበዛ የሰራዊቱን አባላቶች ከጥቅም ውጭ በማድረግ 42 ጥቁር ክላሽም ተረክበናል ብለዋል። ትናንት ከ9 ሰዓት ጀምሮ እስከ 12 ሰዓት በዘለቀው ትንቅንቅም አንድ ሻለቃ መሪን ጨምሮ ከ50 በላይ የጠላት ኃይል ተደምስሷልን ብለዋል። ከተማዋ ላይ የሚገኙ ሱቆችንና የግለሰብ ቤቶችን በሙሉ እየዞሩ ሲዘርፉ በመኪና ሁሉ ሲጭኑ የዋሉ ቢሆንም በመጨረሻ ግን የዘረፉትን ሳይወስዱ ብሬንና ስናይፐሩን አስረክበውን በተጨማሪም ብዛት ያለው ጥቁር ክላሽ ከ10 ሺዎች የሚቆጠር ተተኳሽ አስረክበው ከአንድ ቲም በላይ ቁስለኛ አስማርከው አንገት ድረስ የቆፈሩትን ምሽግ ለቀው ፈርጥጠዋልም ብለዋል። ከኮር አደረጃጀቱ ወዲህ ለመጀመሪያ ጊዜ በሰራ ነው የሁለቱ ኮር ጥምረት ለአስጨራሽ ትንቅንቅ በማድረግ አስደማሚ የሆነ ድል ተቀዳጅተናል። የወንድሞቻችንን ደም የህዝባችንን እልህ ቁጭት በተጠናከረ ሁኔታ ወኔ በተሞላበት እርምጃ መመለሳችንን አጠናክረን እንቀጥላለንም ብለዋል። የፋኖ አደረጃጀቶች ይህንን ባሉበት መግለጫቸው የፌዴራል መንግስቱ ስለዚህ መግለጫ የሰጠው ምንም አይነት ምላሽ የለም። ኢትዮጵያና ኤርትራ ዳግም ወደ እርስ በርስ መወነጃጀልና የጦርነት ቅስቀሳ ክስ ውስጥ መግባታቸውን ተከትሎ የኤርትራ ነዋሪዎች ከፍተኛ የጦርነት ስጋት ውስጥ መውደቃቸው ተዘግቧል። የአስመራ ነዋሪዎችም ሌላ ጦርነት እንዳይነሳ እየጸለዩ እንደሚገኙና ጦርነት ከተጀመረ ብዙ ልጆች አባት አልባ ይሆናሉ፣ እናቶች ባሎቻቸውን፣ ወላጆችም ልጆቻቸውን ያጣሉ በማለት ስጋታቸውን እየገለጹም ይገኛሉ። የጋለው ጥረትና የጦርነት ዝግጅት ክስ ኢትዮጵያና ኤርትራ ባለፉት ዓመታት በትግራይ ኃይሎች ላይ በጋራ ሲዋጉ የቆዩ ቢሆን የፕሪቶሪያውን የሰላም ስምምነት ተከትሎ ግንኙነታቸው መሻከሩ ይታወሳል። ኤርትራ ኢትዮጵያ የአሰብን ወደብ ለመውሰድ እያቀደች ነው የሚል ክስ ስታቀርብ የኢትዮጵያ የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስም በበኩላቸው የኤርትራ ትንኮሳና ጠባጫሪነት ኢትዮጵያን ትዕግስት እየፈተነ ነው ሲሉ በቅርቡ መናገራቸውም ይታወሳል። ኢትዮጵያ ኤርትራን ለግጭት በንቃት እየተዘጋጀች ነው ስትልም ከሳለች። የኤርትራ ነዋሪዎችም እየገለጹ እንደሚገኙት ከሆነ ወጣቶች ሊመጣ ያለውን ጦርነት በመፍራት ወደ ኢትዮጵያና ሱዳን በብዛት እየሸሹ ይገኛሉም ብለዋል። የኤርትራ እናቶችም ለስብሰባ እየተጠሩ ጠቅላይ ሚኒስትር አብይ አህመድ በእናንተ ላይ ጦርነት ሊከፍት ስለሆነ ልጆቻችሁን አዘጋጁ እየተባሉም ይገኛሉ። አንዳንዶቹ እናቶች በትግራዩ ጦርነት የጠፉ ልጆቻቸውን የት እንደገቡ እንኳን ሳያውቁ ቀሪ ልጆቻቸውን ለጦርነት እንዲልኩ እየተጠየቁ መሆኑንም ገልጸዋል። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል ለጉዳዩ ምላሽ እንዲሰጡ ቢጠየቁም ፈቃደኛ አልሆኑም። ነዋሪዎችም አሁን ያለውን ሁኔታ ተአምር ብቻ ነው የሚያቆመው ሲሉ ተስፋ መቁረጣቸው ተዘግቧል። የትግራይ ክልል የንግዱ ማህበረሰብ በክልሉ ባለው ከፍተኛ የኢኮኖሚ ጫና ምክንያት የገቢ ግብር አፈጻጸም እንዲታገድ የፌዴራል መንግስትን እየጠየቀ ይገኛል። አዲሱ የገቢ ግብር ማሻሻያ አዋጅ በክልሉ ያለውን ወቅታዊ የኢኮኖሚ እውነታ የሚያንጸባርቅ ነው በማለትም ወዲያውኑ እንዲታገድ ጠይቋል።
የትግራይና ንግድ ኢንዱስትሪ ምክር ቤት በሰጠው መግለጫ አዋጁ ከጦርነት በኋላ በክልሉ ያሉ ነጋዴዎችና ድርጅቶች ከሚገጥሟቸው የኢኮኖሚ ሁኔታዎች ጋር የሚጣጣም አይደለም። ማሻሻያው የንግድ ድርጅቶች በጦርነቱ ወቅት ያጋጠማቸውን ከፍተኛ ኪሳራ፣ የብድር ወለድ መጠን በእጅጉ መጨመርንና ከፌዴራል በኩል እነዚህን ችግሮች ለመፍታት የሚረዱ ተጨባጭ እርምጃዎች አለመኖራቸውን ከግምት ውስጥ ሳይገባ መጽደቁንና ወደ ተግባር መግባቱንም ተናግረዋል። አክለውም የአገር በቀል የኢኮኖሚ ማሻሻያ ፕሮግራም ሲጸድቅ የትግራይ የንግዱ ማህበረሰብ ማሻሻያውን በመቅረጹ በማውጣቱና በማጽደቁ ሂደት ውስጥ ተወካይ እንዳልነበረውም ገልጸዋል። ማህበራቱ በክልሉ የንግድ እንቅስቃሴ ላይ ለተፈጠረው ችግር መፍትሄ ለማግኘት ለጠቅላይ ሚኒስትር አብይ አህመድ በይፋ ደብዳቤ መጻፋቸውንም አረጋግጠዋል። አክለውም የትግራይ ክልል ገቢዎች ልማት ባለስልጣን በቀጣዩ ዓመት አዋጁ ለመተግበር የሚያስችሉ ጊዜያዊ መመሪያዎችን ማውጣቱንም ገልጸዋል። ሆኖም ግን በትግበራው ላይ ችግሮች እንዳሉ አልሸሸጉም። የንግዱ መሪዎች ያነሷቸው ጥያቄዎች ከፖለቲካዊ ተነሳሽነት ፍጹም ነፃ መሆናቸውን አጽንኦትን በመስጠት የፌዴራል መንግስት የትግራይን የኢኮኖሚ ጥያቄዎች በአስቸኳይ እንዲፈታም አሳስበዋል። በተጨማሪም የንግድ ድርጅቶች አሁንም የሚገጥሟቸውን ያልተለመዱ ሁኔታዎችን በመጥቀስ ባንኮች ባልተከፈለ ብድር ምክንያት የያዟቸውን ንብረቶች በጨረታ መሸጥ ወዲያውኑ እንዲያቆሙም ጠይቀዋል። በቅርቡ የትግራይ ዘር ማጥፋት አጣሪ ኮሚሽን ባወጣውና በጦርነት በገታና በስድስቱም ዞኖች እንዲሁም ተደራሽ በሆኑ ወረዳዎች በነበረው ከበባ ወቅት በክልሉ ምርታማ ዘርፎች ላይ የደረሰውን ከፍተኛ ውድመት በሚዘረዝረው ሪፖርቱ አጠቃላይ ተጽዕኖ በቀጥታ ያደረሰውን ጉዳትና ወደፊት የሚጠበቀውን ኪሳራ ጨምሮ በግምት 83.84 ቢሊዮን የአሜሪካን ዶላር እንደሚሆንም ይገመታል። ግኝቶቹ የመንግስት ኤጀንሲዎችን፣ የአካባቢ ማህበረሰቦችንና የልማት አጋሮችን የሚያካትት ሰፊ የማገገምና የመልሶ ማቋቋም ስራ በአስቸኳይ እንደሚያስፈልግም አሳይቷል። ኮሚሽኑ ሪፖርቱ ከጦርነት በኋላ ለሚደረገው የመልሶ ማቋቋም ስራ ከዓለም አቀፍ የፍትህና የልማት ደረጃዎች ጋር የተጣጣመ ስትራቴጂካዊ ማዕቀፍ ሆኖ እንዲያገለግል ያሳሰበም ሲሆን እንዲሁም የትግራይን የኢኮኖሚ መሰረት ለመመለስና የረጅም ጊዜ መቋቋም አቅምን ለማሳደግ ከፍተኛ ኢንቨስትመንትና የአቅም ግንባታ አስፈላጊ መሆናቸውን አጽንኦት ሰጥተውበታል። የአሜሪካና የዩክሬን ከፍተኛ ተደራዳሪዎች በዩክሬን የሚካሄደውን ጦርነት ለማስቆም የሚያስችል ውጤታማ ውይይት ማካሄዳቸውን ከገለጹ በኋላ ወደ ሰላም የሚደረገውን ጉዞ የሚወሰነው በሩሲያ መሆኑን ተናግረዋል። የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ እና የፕሬዝዳንት ዶናልድ ትራምፕ አማች ጃሬድ ኩሽነር ከዩክሬን ተደራዳሪዎች ጋር በመሆን በጋራ ባወጡት መግለጫ የትኛውም ወደ ስምምነቱ የሚደረግ ትክክለኛ ውጤት የሚወሰነው ሩሲያ ለዘላቂ ሰላም ባላት ዝግጁነት ላይ ነው። ይህም ግጭቶችን ለማርገብና ግድያዎችን ለማስቆም የሚወሰዱ እርምጃዎችን ያካትታልን ብለዋል። በስብሰባው ወቅት ሁለቱ ወገኖች በደህንነት ጉዳዮች ማዕቀፍ ላይ የተስማሙም ሲሆን በመከላከያዎቹ ዙሪያም ተወያይተዋል። ማክሰኞ ዕለት በሞስኮ የተደረገው ውይይት ለ4 ዓመት ገደማ ሲካሄድ የቆየውን ጦርነት ለማስቆም የሚያስችል የሰላም ስምምነት ላይ ለመድረስ አላስቻለም። በዊትኮፍ እና ኩሽነር እንዲሁም በዩክሬን ብሔራዊ ደህንነት ጸሐፊ ሩስተም ኡሜሮቭ እና ብርጋዴር ጀነራል አንድሬ ሃናቶቭ መካከል የተካሄደው የ2 ቀን ስብሰባ በ2 ሳምንት ውስጥ ለ6ኛ ጊዜ የተደረገም ነው። ተደራዳሪዎቹ በዛሬው ዕለት በድጋሚ ፍሎሪዳ ውስጥ ይገናኛሉም ተብሏል። የአሜሪካ ልዑካንና የዩክሬን ተደራዳሪዎች በጋራ በወጡት መግለጫ ላይ የዩክሬን ቅድሚያ የምትሰጣቸው ነፃነቷንና ሉዓላዊነቷን የሚያረጋግጡ አካባቢዎችን ማስጠበቅ፣ የዩክሬንን ደህንነት ማረጋገጥ እንዲሁም ወደፊት ዲሞክራሲያዊ የሆነ ጊዜ እንዲኖር መሰረት መጣልም ናቸው። የአሜሪካ ተወካዮች ከፕሬዚዳንት ፑቲን ጋር ስለነበራቸው ንግግር አንስተው የተወያዩም ሲሆን በተጨማሪም ዩክሬን ከጦርነቱ በኋላ ስለሚኖራት እድል፣ የፈራረሱትን የአገሪቱን ግዛቶች ስለመገንባት እንዲሁም ከአሜሪካ ጋር ስለሚኖር የምጣኔ ሀብት ትስስር ተነጋግረዋል። የተኩስ አቁም ላይ መድረስና ውጥረቶችን ማርገብ፣ ዳግም ወረራዎችን ለመከላከልና የዩክሬን በአጠቃላይ መልሶ የማልማት እቅድን ለማድረግ አገሪቱ ከጦርነቱ በፊት ከነበረችው የበለጠ ጠንካራና የበለጸገች እንድትሆን ያደርጋታልን ብለዋል። በሞስኮና በኪየቭ መካከል አሁንም መፍትሄ ያልተገኘላቸው ሁለት አጨቃጫቂ ጉዳዮች ይቀራሉ። እነዚህም በሩሲያ ወታደሮች የተያዙ የዩክሬን ግዛቶችና ለዩክሬን የሚሰጥ የደህንነት ዋስትናም ናቸው። ትራምፕ የተደረጉት ውይይቶች አጥጋቢ ነበሩ ያሉም ሲሆን ነገር ግን ምን እንደሚፈጠር ለመናገር ጊዜው ገና ነውም ብለዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪም ዓለም ጦርነቱ የሚያበቃበት እድል መኖሩ ይሰማዋል፣ ነገር ግን ድርድሮቹ ሩሲያ ላይ በሚደረግ ጫና የታገዙ መሆን አለባቸውም ብለዋል። ዘለንስኪ ይህን ይበሉ እንጂ
የሩሲያው ፕሬዝዳንት ቭላዲሚር ፑቲንም ሩሲያ የዩክሬን ጦርነትን እንዳልጀመረች በመግለጽ ምዕራባውያን ግጭቱን እንዳቀጣጠሉት ከሰዋል። ፕሬዝዳንት ፑቲን ኪየቭ በምዕራባውያን ተጽዕኖ ስር በመሆን ሞስኮን ወደ 4 ዓመት ሊጠጋ ወደሆነው ጦርነት እንድትገባ አስገድዳለች የሚል ክስም አቅርበዋል። ጦርነቱ የሚያበቃው ሩሲያ ግቦቿን ስታሳካ ብቻ እንደሆነም ገልጸው ከነዚህ ግቦች መካከል ደግሞ ዶንባስን ነፃ ማውጣት ይገኝበታል። ፑቲን እንዳሉት ዩክሬን የሩሲያን ቋንቋንና የኦርቶዶክስ ቤተክርስቲያንን እንደከለከለች በመግለጽ ሩሲያ ጥቅሟን በማንኛውም ዋጋ እንደምትጠብቅም አስጠንቅቀዋል። ግጭቱ የተጀመረው በ2014 ዓ.ም በምዕራባውያን እንደተደገፈ መፈንቅለ መንግስት በጠሩት የዩክሬኑ ፕሬዝዳንት ቪክተር ያኑኮቪች ከስልጣን መነሳት በኋላ እንደሆነም ያምናሉ። ዩክሬን በበኩሏ ይህንን ክስተት ህዝባዊ አመጽ እንደነበር ትገልጻለች። ፑቲን ከዚህ ክስተት በኋላ በክሬሚያና በዶንባስ ለተከሰቱት ግጭቶች ምክንያት መሆኑንም ተናግረዋል። ውድ አድማጮች የዕለቱን ያበጀው ሚዲያ አዳዲስ የሀገር ውስጥና የውጭ መረጃዎችን እዚህ ጋር እንቋጫለን። አበጀው ሚዲያን ሰብስክራይብ፣ ላይክ እና ሼር በማድረግ በየዕለቱ የምንለቃቸውን አዳዲስ የሀገር ውስጥና የውጭ መረጃዎችን እንድትከታተሉ እንጋብዛለን። ሰናይ ጊዜ